ጤና ይስጥልኝ። እንዴት አምሽታችኋል? እንዴት ከርማችሁልኛል? ዛሬ በምሽት ድባብ የመጣው ከቆንጆ መጽሐፍ ጋር ጥቆማ ላደርግላችሁ ነው። እዚህ ጋር እንደሚታያችሁ ወደ 6 መጽሐፍ አለ። ይህ መጽሐፍ በአንድ ሰው ማንነት አማካይነት የተጻፉ መጽሐፎች ናቸው። የራሱ ስራም ባይሆኑ የሱ የሆኑ ስራዎች ናቸው ማለት እንችላለን። በተለያዩ ሰዎች ተተርጉመውልን የቀረቡ ወደ 6 መጽሐፍ ነው እንግዲህ ያስኩት። ይህም መጽሐፍ የኦሾ መጽሐፎች ናቸው። ኦሾን በስም የማያውቀው አለ ብዬ አላምንም። በተለይ መጽሐፎችን የሚገዛ ምንም እንኳን የሱ አድናቂ ባትሆኑ ባይሆን እንኳን ሰዎች ኦሾ የሚባል ሰውን ግን በተለያዩ መንገዶች ያውቁታል፣ ስራዎቹን እንኳን ባያነቡ ማለት ነው። እናም ታዲያ እኔም በተለያዩ ሰዎች የተተረጎሙልንን የኦሾን ስራዎች ነው ይዤላችሁ የመጣሁት። እርግጥ ነው ያለ ምክንያት እሱን አላመጣውም። እኔ በግሌ በራሴ የኦሾን ስራዎች የኦሾን እንትኑት መጽሐፎች በሱ ዙሪያ ተጽፈው የወጡ ነገሮችን በጣም መከታተልና ማነብ ሰው ነኝ። በግሌ አድናቂው ነኝ። እወዳለሁ የሱን ስራዎች እና የሱን መልከታዎች ማንበብ ማለት ነው። ይሄ የራሴ ነገር ነው። ታዲያ እናንተም በተለያዩ ዙሪያዎች በተለያዩ ነገሮች ዙሪያዎች ውስጥ ማለፍ ከፈለጋችሁ፣ እውቀትን ከፈለጋችሁ፣ ሀሳብን መገበያየት መሸመት ከፈለጋችሁ እንደ ምርጥ ጥቆማ የኦሾን ስራዎች ለጠቁማችሁ እመርጣለሁ። በሚገርም ሁኔታ ኦሾ በግሉ የጻፈው አንድ መጽሐፍ የለም። ነገር ግን ዓለማችን ላይ በ55 ቋንቋ ተተርጉሞ ከ600 በላይ መጽሐፎች ለገበያ በቅተዋል ይባላል። ታዲያ እሱ ሳይጽፍ የሁሉ ስራዎቹ ከየት መጡ ብላችሁ ከጠየቃችሁኝ ኦሾ ብዙ ተከታዮች ነበሩት በሱ ዘመን በሱ ጊዜ ማለት ነው። እና ለነዛ ተከታዮቹ በተለያዩ ጊዜ በተለያዩ ወቅቶች ላይ በሚሰጣቸው ጥያቄና መልስ የተለያዩ ስልጠናዎች በነዛ ወቅት ላይ የሚሰጣቸው ንግግሮች ተጽፈው ተይዘው ነው በዚህን ያህል ደረጃ ዓለምን እስኪያጥለቀልቅ ድረስ መጽሐፎቹ ሊታተሙ የቻሉት ማለት ነው። በእኛ ሀገር ቋንቋ እንኳን ትንሽ የማይባል በርከት ያሉ ስራዎች ለገበያ በቅተዋል ታትመው እና እዚህ ጋር የምታዩት የተለያዩ ሰዎች የተረጎሙት ናቸው። ለምሳሌ ኦሾ ዜን የህይወት መንገድ የሚለውን ሃይማኖት በላቸው የተሰኘ ሰው ጽፎታል። በነገራችን ላይ ይህ ተርጓሚ ጓደኛዬ ነው። በጣም በቅርብ የማውቀው ሰው ነው እና ሌላው ደግሞ እውነት እምነትና ህይወት የሚል የኦሾ ፍልስፍናና እይታዎች ትርጉም ብርሃኑ በላቸው የተሰኘ ሰው ጽፎታል። ይህም የመጀመሪያው የሃይማኖት በላቸው ወንድም ነው ብርሃኑ በላቸው የሚባለው። የብልጽግና መንገድ ነፃነት ወይስ ስልጣን የሚለውን ደግሞ ትርጉም ያዕቆብ በቀለ በዚህ መልክ ተርጉም አሰናድቶልናል። ንቃተ ህሊና የሚለውን ደግሞ ትርጉም አና ፍራንክ ማለት የአና ፍራንክን የተረጎመልን አዶኒስ ማለት ነው የሱ ትርጉም ነው። ሱፊዝም የተሰኘው ደግሞ ትርጉም በዮሐንስ አዳም እየተተረጎመልን ነው። እውነት በአደጋ ውስጥ የመሆን ጥበብ የሚለውን ደግሞ ሀብታሙ ተስፋዬ ተርጉሞልን አስቀምጦታል። እርግጥ ነው እኔ እጅ ላይ ያሉት እኔ ገዛዋቸው ስለሆኑ እንጂ ተውሽ ያነበብኳቸው እንኳን የተለያዩ ሌሎች ስራዎች የኦሾ ስራዎች አሉና ብዙ ስራዎች ናቸው። ስለዚህ ኦሾ ያልጻፈበት ያላነሳው ርዕስ ያልነካው ያልዳሰሰው ነገር አለ ብዬ በግሌ አላምንም። ካነበብኳቸው አንጻር ፍቅር፣ ወሲብ፣ ትዳር፣ ፍቺ፣ ልጆች፣ ሃይማኖት፣ ሃይማኖተኛ፣ ፖለቲካ፣ ፖለቲከኛ ብቻ ስለ ብዙ ነገሮች ስለ ቅናት እኔ እንጃ እሱ ያልነካው ያልዳሰሰው ነገር አለ ማለት ይከብደኛል። ስለዚህ በእነዚህ አይነት ዙሪያዎች አጠቃላይ በህይወት ዙሪያ ያለንን ስለ ራሳችንም ስለ ዓለምም ስለ ነገሮችም እይታዎቻችንን ማስፋት ከፈለግን የኦሾን መጽሐፍ ብታነቡ በጣም መልካም ነው እላለሁ። እርግጥ ነው ስለ ኦሾ ብዙ አይነት ነገሮች ይባላሉ። የኦሾ መጽሐፍ አታንብቡ እንደዚህ እንደዛ፣ እኔ ማንሳት አልፈልግም እነሱን፣ ምክንያቱም እኔ ህይወት ላይ ያጋጠመኝ ነገር ስለሌለ እነሱን መናገር አልችልምም አልፈልግምም። ግን ከራሳችሁ ጋር ሆናችሁ በራሳችሁ ሆናችሁ ብታነቡት ብታዩት እይታዎችን ብትገበያዩ መልካም ነው ብዬ ነው የማስበው። ምንም የተጻፈውን ነገር ሁሉ እኮ እንቀበላለን እንሸመድዳለን ወደ ህይወታችን እንተረጉማለን ማለት አይደለም። ብዙ መጽሐፎች ብናነብም እነዛን ሁሉ ወደ ህይወት ተርጉመን እንትን የምንላቸው ሳይሆን የሚስማሙንን የሆኑትን ነገሮች ተቀብለን እናራምዳለን። ካልተስማማን ደግሞ ክርክር አድርገን ያንን ነገር ከህይወታችን ውስጥ እናወጣለን እና ማንበብ ማወቁ ስለማይከፋ የኦሾን እይታዎች ብታነቧቸው ለእኔ እንደ መጽሐፍ ጥቆማ መልካም ነው እላለሁኝ።
ኦሾ በዓለማችን ላይ ቁጥር 1 አንባቢ ወይም ደግሞ በጣም ብዙ መጽሐፎች ያነበበ ሰው ነው ይባላል። ከ100,000 መጽሐፍ በላይ አንብቧል ይላሉ። እጅግ በጣም የሚያስገርም ነው። ማንበብ ከጀመረበት እድሜው ራሱ ወስደን በቀን ምን ያህል ቢያነብ ነው የዛን ያህል ያነበበው ብንል በጣም የሚያስገርም ነው። ምክንያቱም እሱ የኖረው ወደ 58 ዓመት ገደማ ነው እድሜው። በዛ እድሜው በ59 በ58 ዓመቱ ነው የሞተው ያረፈው። ታዲያ ምን ያህል አንባቢ ቢሆን ነው እነዛን ሁሉ መጽሐፎች አነበበ የተባለው? እርግጥ ነው የማይስማሙ አካላት አሉ። ከ100,000 መጽሐፍ በላይ አያነብም ብለው የማይስማሙ አካላት አሉ። የእሱ አድናቂዎች እና ደግሞ ተከታዮቹ እንዲያውም ወደ 200,000 ይጠጋል ይሉናል። 150,000 ብለው የሚያስቀምጡ አሉ። የሆነ ሆኖ ግን ምንም እንኳን ቁጥሩ ቢያከራክረንም ግን ኦሾ እጅግ በጣም ብዙ መጽሐፎችን አንብቧል ማለት ነው። በመደርደሪያ በቤቱ ክፍል ውስጥ ከ100,000 መጽሐፍ በላይ ተገኝቷል አለ ነው የሚባለው። ዛሬ ላይ ህንድ ላይ የእሱ ማረፊያ የሆነው እንደ ሙዚየም ይጎበኛል። ብዙ ገቢ የሚያስገባላታል ህንድ። እና ታዲያ ስለ ኦሾ ካነሳሁኝ አይቀር ከሱ መጽሐፍ ያው ጓደኛ የተረጎመው የኦሾ የህይወት መንገድ ዜን የተሰኘውን የተወሰነ አለፍ ብዬ 1-2 ገጽ እንደለመድኩት አነብላችኋለሁ። አብራችሁኝ ስላላችሁ እጅግ በጣም ደስተኛ ነኝ። ይህንን ቪዲዮ ላይክ ማድረጋችሁን እንደዛውም ቤተሰቦቼ ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑልኝ ስል እጠይቃለሁኝ። ወደ ንባቡ ልግባ። ጥያቄ ኦሾ ርህራሄ ምንድን ነው ሲል ይጠይቀዋል። ጉጉት ምን ማለት እንደሆነ እናውቃለን። ይህንን ካወቅን ደግሞ ርህራሄ ምን እንደሆነ መረዳት የሚከብድ አይመስለኝም። ጉጉት ስነ ህይወታዊ ትኩሳት ነው፣ ሞቅ ያለ ነው። አንተ በስነ ህይወታዊ እና ባልታወቁ ኃይሎች የታቀፍክ ነህ። አንተ የራስ አለቃ ጌታ አይደለህም፣ ባሪያ እንጂ። ርህራሄ ማለት ስነ ህይወትን ስታሸንፍ፣ የሰውን አሰራር ስትበልጥ የምትገባበት ሁነት ነው። እንዲያ ሲሆን ባሪያ አይደለህም፣ አለቃ ሆነ ሆን ብለህ እየተንቀሳቀስክ ነው። ባልታሰቡ ኃይሎች አትገፋም፣ አትጎተጎትም ወይም አትንቀሳቀስም። ሙሉ በሙሉ ነፃ ነህ። ጉጉት የሚሆነው ጉልበት ርህራሄ ይቀይራል። ጉጉት ከፍተኛ ፍላጎት ሲሆን፣ ርህራሄ ግን እውነተኛ ፍቅር ነው። ፍቅር መሻት ነው። ርህራሄ ፍላጎት ደግሞ ለራስ ጥቅም አለመነሳሳት። ጉጉት ስስታም ነው። ርህራሄ ግን ነገሮችን መጋራት ማካፈል ነው። ሌሎችን እንደ ምክንያት ማድረግ ይፈልጋል። ርህራሄ ደግሞ ሌሎችን እንደ መጨረሻ በመቁጠር ያከብራል። ጉጉት ከመሬት ጋር ተጣብቀ እንድትቀር ያደርጋል። ርህራሄ ግን ጣፋጭ ያደርግሃል። ከዚህ ስግብግብ ፍላጎትና ብስጭት ከሞላበት ዓለም እንድትነጠል ከፍ እንድትልም ያደርግሃል ርህራሄ ሲል ይመልስለታል። በሌላ ጥያቄ ደግሞ ኦሾ እኔ በዓለም ላይ በጣም ስግብግቡ ሰው ሳልሆን አልቀርም፣ ምን ባደርግ ይሻለኛል ሲል ይጠይቀዋል። እየጎረድክ ነው ወይስ እየተናዘዝክ? ዓለም እኮ በጣም ሰፊ ናት። ታዲያ እንዴት ዓለምን በሙሉ ልታውቃት ትችላለህ? በዓለም ላይ በስግብግብነት እንኳን አንደኛ መሆን አይቻልም። ማንም አንደኛ አይደለም። ስለ ስግብግብነት ብዙ አትጨነቅ፣ ጥፋተኝነትም አይሰማ። እያንዳንዱ ሰው ስግብግብ ነው። ዘላለማዊነትስ ካልተረዳ ድረስ ስግብግብነትን አታቆምም። ምናልባት አስበው ላታውቅ ትችላለህ። ነገር ግን ስስት የሚመነጨው ሞትን በመፍራት ነው። ሞት ስላለ ኑሮን በተቻለ አቅም መኖር እንፈልጋለን። የበለጠ መብላት፣ ከብዙ ሴቶች አሊያም ወንዶች ጋር መዝናናት፣ የተቻለንን ያህል ገንዘብ ማግበስበስ እንፈልጋለን። ለምን ከተባለ ሞት አድፍጦ ስለሚጠብቀን። ሁሉም ነገር ያለፋል እና ሞት ከመምጣቱ በፊት የተቻለህን ሁሉ አድርግ፣ ምንም ነገር እንዳያመልጥ ከሚል ስሜት ነው ስግብግብነት የሚመነጨው። ስስት ምንም ሳይሆን ሞትን መፍራት ያመጣው ጣጣ ነው። ስግብግብነት የሚሆነው ፈሪ ሰው ነው። ደፋር ሰው በፍጹም ስግብግብ አይደለም። ንፉግ ባለመሆኑ ተካፍሎ መኖርን ይወዳል። ምንም ያክል ቢኖር መስጠቱን አያቋርጥም። ህልውና እንደሚቀጥል፣ ሞት ከአካል የዘለለ ስልጣን እንደሌለው፣ በህይወት ላይም ለውጥ እንደማያመጣ እስካልተረዳ ድረስ ስግብግብነት ይቀጥላል። የሚሞተው ስጋ ነው። ነፍስ ዘላለማዊ ናት። ነገር ግን ስለ ንቃተ ህሊና ወይም ነፍስ ስለሚያውቃት ስስታም ነህ። በዓለም ላይ ያሉ ሃይማኖቶች በሙሉ ስስታም አትሁኑ እያሉ ሲያስተምሩ ኖረዋል። ይሁን እንጂ ምንም ለውጥ አላመጣም። በቃ ትምህርታቸው ሰዎችን ለሌላኛው ዓለም ለገነትና ለገነት ደስታ እንዲስገበገቡ አድርጓቸዋል። ነገር ግን ይህ ስግብግብነታቸው እንዲቀንስ ሳይሆን እንዲጨምር አድርጎታል። ስግብግብ እንዳትሆኑ አይደለም እኔ የምመክርህ ንቁ፣ የበለጠ አዋቂ እንድትሆን ነው። እናም
ያን ጊዜ ንቃት ከፍ ሲል ስግብግብነት መጥፋት ይጀምራል። ስግብግብነት ቁልቁል መደፋት ይጀምራል። አሻራውም ከውስጥ ይከስማል። አንድ ገብጋባ የሆነ ሰው ጠዋት ከእንቅልፉ ሲነሳ ባለቤቱ ሞታ ያገኛታል። በፍጥነት በሩን ከፍቶ ደረጃውን እየወረደ ሰራተኛውን መጥራት ጀመረ። አቤት ምንድን ነው ጌታዬ አለችው የቤት ሰራተኛዋ። ለዛሬ ቁርስ አንድ እንቁላል ብቻ ስሪ አላት። ይህን ባህሪ ማሸነፍ ትችላለህ? እንግዲያውስ አንተ ቁጥር አንዱ የዓለም ስግብግብ ነኝ ትላለህ። ከዚህ በላይ ስግብግብነት አለ ብለህ ታምናለህ? ይለዋል። ስግብግብነትን በመጨረሻ ፈገግ በሚያሳይ መልክ የገለጸ ይገርማል። ሚስቱ ሞታበት አንድ እንቁላል ብቻ ስሪ ማለት ነው። እንደነዚህና የመሳሰሉ የተለያዩ እይታዎችን ቀደም ብዬ እንዳነሳሁት እሱ ያልዳሰሳቸውን ነገሮች የለም። ስለ ብዙ ነገሮች ነው እየዳሰሰው እና በተለያዩ ሰዎች ከመተርጎሙ የተነሳ አንዳንድ ስራዎችን ሌሎች መጽሐፎች ላይ ተደግሞ ልታገኙ ትችላላችሁ። ቢሆንም ግን የኦሾ ስራዎች ዘመን ተሻጋሪ ናቸው። በእርግጥ ዓለምን ያጥለቀለቀው እሱ ካረፈ ከሞተ በኋላ ቢሆንም እንኳን ዛሬም ድረስ በወጣቱ በትውልዱ እየተፈለጉ የሚነበቡ ሰዎች አእምሯቸውን የሚያፍታቱበት፣ ራሳቸውን የሚያነቃቁበት፣ የሚያገኙበት እኔም አንዷ እንደ ትውልድ ምስክር ነኝ። ብዙ ደስ የሚሉ ሀሳቦችን ከኦሾ መጽሐፎች ከኦሾ እይታዎች ተጋርቻለሁ። በሱ ስራዎች በጣም ደስተኛ ነኝ። እናም ለዛሬ ይህንን የኦሾም መጽሐፍ ጥቆማ ነው ይዤላችሁ የመጣሁት። የመጽሐፍ ጥቆማዬን ፕሮግራሙን ከማውቃት በፊት ኦሾ ከተናገራት ንግግር ቀልድ መሰለውና በጣም ደስ የምትል አንድ ነገር አለች እና እሷን ላካፍላችሁ። በአንድ ወቅት ላይ ኦሾ ቤቱ ቁጭ ብሎ መጽሐፉን እያነበበ እያለ አንድ ሰው ጓደኛው በሩን ከፍቶ ይገባና እንዲህ ይለዋል። ጓደኛው ሳይሆን ተከታዩ ማለት ነው። ይገባና ኦሾ አንተ ማለት እጅግ በጣም የምትደንቅ መልአክ የሆንክ ምርጥ ሰው ነክ ሲል ያመሰግነዋል። ኦሾም አመሰግናለሁ ብሎ ዝም ይልና ማንበቡን ይቀጥላል። ትንሽ ቆይቶ ደግሞ የሆነ ሰውዬ ሌላ ተከታዩ ይመጣና በራሱ ነገር ብስጭት ብሎበት ኦሾ አንተ ማለት የህይወት ሲኦል እንደዛውም ዲያብሎስ የሚቀናብቅ እልም ያልክ ትልቁ ሴጣን አንተ ነክ ይለዋል። ኦሾ አሁንም እሱንም አመሰግናለሁ ብሎት ንባቡን ይቀጥላል። ታዲያ በዚህ መሀል ቅድም መልአክ ነህ ብሎ አሞግሶት የነበረው ሰውዬ እንዲህ ሲል ጠይቀዋል። እኔ መልአክ ነህ ስልክ አመሰግናለሁ አልከኝ፣ አሁን ደግሞ ሴጣን ነህ ሲልህም እሺ አመሰግናለሁ አልክና አንተ የትኛውን ነህ ሲለው ይጠይቀዋል። ኦሾም ሳቅ ብሎ እንዲህ ሲል ይመልስላቸዋል። ሁሉም ሰው 1000 ሰው መክቶ ውስጡ ያለውን አንተ እንዲህ ነህ አንተ እንዲህ ነህ አንተ እንዲህ ነህ ቢለኝ እኔ ያን ሁሉ ሰው መሆን አልችልም፣ ያንን ማንነት መሆን አልችልም። ነገር ግን ሰዎች ውስጣቸው ያለውን ትንሽ ባህሪ ትንሽ ማንነት ለኔ ይሰጡኛል። አንተ ውስጥ ያለውን ጥቂት የመላክነት ስሜት መልአክ ነህ ካልከኝ ስለኔ ተረዳው፣ እሱ ደግሞ ውስጡ ያለውን ጥቂት የሴጣናዊ ስሜት ሴጣን ነህ ካለኝ ስለዚህ እኔ ሰዎች የሚሉኝን ሳይሆን ራሴን ነኝ አለ ይባላል እና እውነት ነው። ብዙ ጊዜ ሰዎች የሚሉንን ሆነን መገኘት አንችልም። ሰዎች ስለኛ ያላቸውን አመለካከት መቆጣጠር አንችልም። ሰዎች ስለኛ ያላቸውን እሳቤና እይታ መቆጣጠር አንችልም። ግማሹ በሩቅ ሆኖ ይገምተናል፣ ግማሹ በቅርብ ሆኖ ላይረዳን ይችላል። ብቻ የተለያዩ አይነት አብረውን ያሉ ሰዎች ራሱ ትክክለኛ እኛነታችንን መረዳት ይቸግራቸዋል። አንዳንድ ጊዜ ራሳችንን ማወቅ ይቸግረናል እና የሆነ ሆኖ ለዛሬ ያስኩላችሁን እነዚህን የኦሾም መጽሐፎች እናንተም በተለያዩ መንገዶች ተተርጉሞ የሚገኙትንም እንደዛውም በሌሎችም ቋንቋ የተጻፉትን ማግኘት ከቻላችሁና ማንበብ ከቻላችሁ እንድታነቡ ስል እጠቁማለሁ። ለዛሬ የነበረኝ ቆይታ ይህንን ይመስላል። ፈጣሪ በነገራችሁ ላይ ሁሉ ይቅደም። ቸር ቆዩኝ። መልካም ምሽት።